የባለስልጣን ድንግልና ተቀመጡ። አይ የመጣንበትን እሺ ሳይሉማ አንቀመጥም። የምትር መጠመጣለ ተቀመጥ እባክህ። በዚህ ግንባር እሺ ካሉማ ምን ይደረጋል ጋሽዬ? እኛማ ፈልጋችሁ ነው። እኛማ አቋመጣ በሙስናና በጉብ ያሳደጓት ልጅ ለልጃችን ልንል አይ አይደለም በማርና በወተት ለማለት ነው። እንደው ምላስቶ ነው ጋሽዬ። በማርና ወተት ልትለው ይሻላል። እሺ ምን አለው ልጁ? ምን አለው ልጁማ? ምን የመሰለ የጨረቃ ቤት እዛ ላይ ያለው እርሶ ከፈረሙ ካርታ ይሰጣል። እንግዲህ ጋሺ ተው እንጂ እውነት እኔ ልፈርም እሱ አዎ እዚች ላይ እንደው ግንባርህን ማለት ነው። ልጁ ለመሆኑ ምን ስራ አለው? ስራው ኧረ በስመ አብ ምን የመሰለ የጨው ፋብሪካ አለው። ቢያዩት በጣም ግዙፍ ግን ታሸገበት። አሁንም እርሶ እዚች ጋር ከፈረሙ ይለቀቅለታል። እርሱና ልጁ ሀብታም ሆኑ ማለት አይደል? ያኑሩት እንዴ? አዎ ጋሽዬ በጣም ነው የምታዝናኑት። እና ልጄን ፈልጋችሁ ነው? እኔን ፈልጋችሁ ነው? ሁለታችንም ጋሽዬ ልጁን ነው እንጂ ልጁ ሽጉጥ ግንባርና ቂጥ ላይ ሳልፈርስ ሰፈር ለቀቶ ጣል። ከሁሉም የተመቸኝ ነገር ምንድነው ያሏቸው? በሙስናና በጉቦ ያሳደጓትን ልጆትን ለልጃችን። ሰላም እንዴት ናችሁ? ይሄ ሬድ ማክስ የዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። ሰላም ቤተሰቦች፣ ዛሬ በድጋሚ አቶ በላቸውን አግኝተናል። አንዴ ወጣቶች ሚሊዮን የሚከተሉ ወጣቶች ድርጅት ነበረ። አንድ መልእክት እንድታስተላልፍ። ምን ነበረ መልእክቱ? ወንድም ጥላ በላቸው አንዴ ወርደ ብታስተላልፍልኝ ደስ ይላል። እሺ አንዴ ወርድ ላል። እሺ እኔ አባት ምን ነበረ? አይ በላቸው አንድ ማስተላለፍ ለወጣቶች የኔ አባት አመሰግናለሁ። እሺ አይ ታዳጊ ነህ፣ በጣም ጥሩም ቆንጆዬ ልጅ ነህ። እሺ ምን ነበረ? በላቸው እኔ አምናም ጠይቄሽ ነበረ እዚህ ደረጃ እንዴት ደረሽ? አንድ መኪና ነበር የገዛሽ፣ ዛሬ ደግሞ መኪና ቀየርሽ። አለኝ መኪኖች አሉ፣ ሁለት እዛ ጋርም በር ላይ ማለት 3 መኪና አለኝ አጠቃላይ። አሁን ይሄ ሁሉ ጥያቄ ይሄው ቤቱም የኛ ነው። እሺ ይሄና በጣም ይሄን ሀብት ለማምጣት ማለት ነው መስራት አለብኝ። እኔ ብዙ ጓደኞች ሽጬ ነው የመጣሁት። ይሄን ሀብት ዝም ብሎ አይደለም። እሺ ለምን መሰለኝ? እኔ ከሊስትሮ ጀምሬ ስራ ደግሞ አይናቅም፣ በህይወት ላይ ስራ አይናቅም። አሁን አንተ ገና ታዳጊ ነህ፣ ገባ? ይሄን እኔ ጠየከኝ፣ ይሄ መኪና ይሄ ሀብት እንዴት አመጣ ብለህ ጠየከኝ። ጥሩ ሀሳብ ነው። ይሄ እንደኔ አይነት ይሄን እንደኔ መኪና ለመግዛት ቀስ ነህ፣ ገና ወጣት ነህ፣ ታዳጊ ነህ፣ ቀስ ብለህ ትመጣለህ። አቸኩልሽ። እኔ ሃይላንድ እየለቀምኩ ነበረ፣ ሊስትሮ የሰራው ሲኖ የዴ ጎማ የፈታው ልጅ ነኝ። እኔ በጣም ብዙ ባለሙያ እችላለሁ። የምሬ ነው። እኔ ብዙ ስራ ሰርቻለሁ። ለምክንያቱም እኔ ወይኔ ኧረ በስመ አብ እነዚህ ልጆች ምድረው ይሻላቸው። ዋው ያልሰራው ስራ የለም። እኔ የተመቸኝ በቃ ሲኖ እየሄደ ጎማ ፈትቻለሁ ብለዋል። እንግዲህ ብቻ በጣም ደስ ይላል። እናመሰግናለን ጋሽ በላቸው የሀብታቸው ምንጭ ስለነገሩን በጣም እናመሰግናለን። ከዜሮ ተነስተው ነው እዚህ የደረሱት። ብቻ በጣም አሪፍ ነው። ኧረ አንተ ቤተሰቦቻችንን የአያቶቻችን ኮሮና ጊዜ ላይ በ20/80 የት እንደምንደርስ ቀላል የት ደርሰን እንደሚሆን አስበዋል። ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን 15 ሚሊዮን ፎሎወር ወረሰ። እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሽ አዶናይ ልጅ አስብ። የኔ አያት ምንም አልሰራም፣ ተኝቶ ለቆንጆ ሴት ላይቭ ታፕ ያደርግ ነው። የእሱ አያት እዛ መሬት ቁማር ተበሉ። ይሄ በራሊ ሲዝናና ቁማር ተበል። ኧረ በስመ አብ አካውንት የማያወርስ ቤተሰብ ተይው ብቻ ተይው። እሺ ዩቲዩብ ላይ ተፍ አይልም ዝም ብሎ ጋሽ ጆን ዳንኤል እንኳን ለልጃቸው ወረሱት እያየ አይደለም። ኧረ ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ አያቶች ናቸው። እኛ ሌቭል 80 አካውንት እኮ ነው ፓስ ያደርጉለት አይደለም። ኧረ በስመ አብ ተይው ብቻ እድላችን ጠማማ ነው። ፈጣሪው ነን። ዋው ይሄ የእውነት ነው። በ20/80 ሊባል የሚችል ነገር ነው በእውነት። ይሄ በቃ ይጠበቃል በጣም እንዴ። ልክ ናቸው። ከቤተሰብ አሁን ላይ በአሁን ዘመን የሆነ ቤት ወይ መኪናውን ነገር ነው ለልጅ የሚወረሰው። በ20/80 ግን ወይ የዩቲዩብ ቻናል ዩቲዩብ አካውንት ወይ ቲክቶክ አካውንት ነው።
የአቶ በርጠሚዮስ ልጅ 15 ሚሊዮን ፎሎወር ወረሰ ይባላል። መቼ በ20/80 እና አስቡበት ሁላችሁም ለልጃችሁ የምታወርሱትን ነገር ለማለት ያክል ነው። ደስ ይላል በጣም የባለስልጣን ድንግልና ተቀመጡ። አይ የመጣንበትን እሺ ሳይሉማ አንቀመጥም። ይህ ምትር መጠመጣለ ተቀመጥ እባክህ። በዚህ ግንባር እሺ ካሉማ ምን ይደረጋል ጋሽዬ? እኛም ማቋመጣ በሙስናና በጉቦ ያሳደጓት ልጆች ለልጃችን ልንል አይ አይደለም በማርና በወተት ለማለት ነው። እንደው ምላስቶ ነው ጋሽዬ። በማርና ወተት ልትለው ይሻላል። እሺ ምን አለው ልጁ? ምን አለው ልጁማ? ምን የመሰለ የጨረቃ ቤት እዛ ላይ ያለው እርሶ ከፈረሙ ካርታ ይሰጣል። እንግዲህ ጋሽዬ ተው እንጂ እኔ ልፈርም እዚች ላይ እንደው ግንባርህን ማለት ነው። ልጁ ለመሆኑ ምን ስራ አለው? ስራው ኧረ በስመ አብ ምን የመሰለ የጨው ፋብሪካ አለው። ቢያዩት በጣም ግዙፍ ግን ታሸገበት። አሁንም እርሶ እዚች ጋር ከፈረሙ ይለቀቅለታል። እርሱና ልጁ ሀብታም ሆኑ ማለት ያኑሩት እንዴ? አው ጋሽዬ በጣም ነው የምታዝናኑት። እና ልጄን ፈልጋችሁ ነው? እኔን ፈልጋችሁ ነው? ሁለታችንም ጋሽዬ። ኧረ ልጁን ነው እንጂ ልጁ ሽጉጥ ግንባርና ቂጥ ላይ ሳልፈርስ ሰፈር ለቀህ ትወጣለህ። ከሁሉም የተመቸኝ ነገር ምንድነው ያሏቸው? በሙስናና በጉቦ ያሳደጓትን ልጆትን ለልጃችን ይሄ በጣም በቃ የጠየቁበት መንገድ በጣም የሚገርም መንገድ ነው። ምን አለው ልጁ ይባላል የጨረቃ ቤት አለው። እርሶ እዚች ወረቀት ላይ ከፈረሙ ካርታ ይሰጠዋል። አሜዚንግ በቃ የመጨረሻ በቃ አሪፍ ሽምግልና ነው። ወደነዋል። ጋሼ ድንኳን ሰበራ ጋሼ እንዴ ነው በእናትህ ዳሯት እኮ ያችን የመሰለኝ ልጅ እንኳን አደረገላት። ምን እንዳይኔ ነው በላችሁ እንዴ? አሁን በላን አልበሉም እንዴ? ስንት ነገር ታኒት የቱ ጋር ነው ስጋው? ስጋ የለውም ማለት እንዴ? ጾም እኮ ነው ጋሼ። ረሰው ይሄ ልጅ በጣም ነው ደስ የሚለኝ። በጣም ነው በቃ የሚያዝናናኝ። ይሄ ልጅ የሚያመጣቸው ሀሳቦች ራሱ ዋው በጣም ነው ደስ የሚለው። ድንኳን ሰበራ ሄዶ ነው ጾም መሆኑም ጠፍቶታል። ስጋዊት አለ በቃ በቀጥታ ማለት ነው። ስጋዊት አለ። ደስ ይላል ብቻ። $15 ቢሊዮን ማለት ነው። ምንም አይቀንስም። ለእናቴ ልጅ አልቀንስም እያልኩ እኮ ነው። በቃ የምትስማማ ከሆነ መልሰህ ደውልልኝ። በቃ ከዛ ውጭ ምንም አይቀንስም። በቃ ቻው። ምንድነው እዚህ 10 የሚያደርጉኝ? ወይ ለቤቲ እኮ ሚዜው እንኳን ለቤቲ አይ ደስ ይላል። አሪፍ ያ ሚዜ ሲኮን ደግሞ ታውቀዋለህ ወጪው ምናምን 10,000 ብር ጎደለ። 10,000 ብር ምን 10,000 ብር ጥሎሽ ካንቺ ነው? ከሴት ሚዜ ሆነ ብር 10,000 ብር ያምሻል ልጅ ይተው። እዚህ ጋር 15 ቢሊዮን ዶላር ጥሎሽ ካንቺ ነው። ደስ ይላል። ሄሎ ተስማማ እኮ 15 ቢሊዮን ዶላሩንም ጥሬ ካሽ አልቀበልም። ካሽ ምንም አልፈልግም። በቃ ጥሬ ዘሰብ ጥሬ የለም። በቃ ይቅር ነው። አይሸጥም። ቻው ምን እዚህ ያደረኩኝ ምን እያልሽ ነበር? እናትሽ 5,000 ከእናቴ ወስዳለ 5,000 ብቻ ሙላልኝ። ምንድነው? ለማን ነበር ያልሽኝ? ቤት ጭራሽ ለቤቴ ነው። አንቺ ለቤቴ 10,000 ምናምን ትያለሽ። እንዴልሽ ለቤቴ ምን ታደርጊያለሽ መሰለሽ? 1-2 ኪሎ ቆሎ ግዢና በቃ ቆሎ እየዘገናችሁ አንተን አትሉ ይፈልይ። ሄሎ በቃ ከተስማማ እኮ ደስ ይለኛል። እኔ ሌላው ይሁን እኔ ያልገባኝ ነገር እሺ ሳክሱ እንዳለ ሆኖ ምንድነው 15 ቢሊዮን ዶላር እሺ ምንድነው ያለው? ካሽ አልፈልግም ጥሬ ነው። ካሽ አልፈልግም ጥሬ ነው። ምንድነው ካሽና ጥሬ? በጥሬውና በካሽ አንድ አይደለም። እኔም ማውቀው እንደዛ ነው እንጂ እንግዲህ ካሽና ጥሬ አንድ ነው መቼስ። ይድረስ ለጌቾ እኔ እኮ ጌቾ ምን 10 ጊዜ የሳባት እኮ አይደለም እንድታፋይደኝ ስለፈለኩ እኮ ነው። ሌሎቹን 20 ሚሊዮን 10 ሚሊዮን እየከፈልክ ምታምቧችሩ አለ አይደል እንዴ? እኔ በነፃ በቃ ላሰናብታት። እኔ በቃ በንዴት እኮ የቤትን ዕቃ ጨረስኩት። በቃ ፋሚሊዎቼ እያበረታታችሁን ጎፕሪንክ ማድረግ እንዳይረሳ። አንቺን ግን አለቀሽም ጡጦ ራስ። እኔ ማን ነኝ?
አስሬ ጌቾ ጌቾ ምለው እኔ የንሳ አባቴ አይደለም ምናምን የንሳ አባቴ ስለሆነ አይደለም ብላለች። እንግዲህ የምፈልገው እንድታፋይተኝ ነው ብላለች። እንግዲህ ጌቾ ብላለች። ከትልልቆቹ እኮ በቃ ህፃናቶቹ ዋሱ በንዴት የቤቱን ዕቃ እየጨረስኩት ነው ብላለች። የቤቱ ዕቃ ሳያልቅ ቶሎ ይፋየቱልን። ቀጣይ አትሞስፌር የሚለውን አቶ መስፍን ብለህ ስራልን። አቶ መስፍን ሚስተር ዮሴፍ ጠሩኝ እንዴ? አቶ መስፍን ወይ አልጠራሁትም። አሁን ሲጠሩ ሰምቼው ትይል እንዴ? ቃዣሉ አቶ መስፍን ትላለህ አንተ ግን የመንግስት አካል ጠርተህ ታሳስረኛለህ። ኧረ ምን አጠፋችሻት? ፈጣሪ ያለ ደ አትሞስፌር የሚለውን አቶ መስፍን አሪፍ ነው ብቻ አሪፍ ነው። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።